ጋር መላኩ መኖሩን መርሳት ማሰብ የለብንም። ስለዚህ በቅዱስ ሚካኤል እንደሚታወቀው የመላኩን ትርግና፣ የመላኩን ቸርነት፣ የመላኩን ጠባቂነት ይረዱ የነበረ ሁለት ባለትዳሮች በየወሩ ዝክር ያደርጉ ነበር። ታሪኩ እንደምታውቁት አስተራኒቆስና ባለቤቱ ባለች ሁልጊዜ ትሰሙታላችሁ። አስተራኒቆስና ይህ ካልመለሳችሁ ስንት ዓመት ተማራችሁ? አሁን እዚያ ቅዱስ ሚካኤል ስንት ጊዜ ስንት ቅዱስ ሚካኤል አከበራችሁ በየዓመቱ። ስለዚህ ሄዳችሁ ምን ይዛችሁ መጣችሁ? ማን አፎምያ እንዳትረሱ። ሰኔ ሚካኤልን ስታስታውሱ አፎምያንና አስተራኒቆስን መያዝ አለባቸው። አፎምያ ባለቤቱ ነች፣ አስተራኒቆስ ባለቤቷ ነው። እኒህ ሰዎች ሁልጊዜ የቅዱሳንን የመላእክትን በተለይ ከመላእክት አንዱ የሆነ ዋነኛውን ቅዱስ ሚካኤልን ይዘክሩ ነበር። እየዘከሩ እያሉ ያው ሰዎች ናቸውና ባለቤቷ ታመመ፣ አስተራኒቆስ ታመመ። በታመመ ጊዜ በርች እንግዲህ እኔ ወደማያልፈው ወደ እግዚአብሔር ልሄድ ነው፣ በርች የቅዱስ ሚካኤልን ዝክር እንዳታስታጉኝ፣ እስካሁን የምናደርገው የጽድቅ ሥራ ሁሉ ለነዳያን ማብላት፣ ማጠጣት፣ መጾም፣ መጸለይ፣ መስገድ፣ ወደ እግዚአብሔር ቤት መመላለስ እንዳታቋርጡ። ይህንን ሲላት እንደማይተርፍ ሲነግራት እሷም ምን አለችው? ከጎኔ ዘመድ የለኝም፣ ወገን የለኝም፣ ልጅም የለንም፣ እንደምታየው እህትም ወንድም አክስት የለንም። ስለዚህ ቢያንስ ብቸኝነትን የምጽናናበት ስደክም የሚያበረታኝ ስስል ጉልበት የሚሆነኝ አቅም የሚሆነኝ የቅዱስ ሚካኤልን ስዕል አስለህ ስጠኝ አለችው። በየቤታችን ወገኖች ስዕል ሊኖረን ይገባል። የአንዱ ቅዱስ፣ የአንዱ ጻድቅ፣ የአንዱ ሰማይ ስዕል ሊኖረን ይችላል። ብቻ የሁሉ ስንጸልይ አቡነ ሰማያት ስንል በባዶው ከመጸለይና ከቅዱሳኑ ስዕላት ፊት መጸለይ ልዩነት አለ። ለእነሱ ቃል ኪዳን ተሰጥቷቸዋል። በእናንተ ስም የለመነ በእናንተ ስም የጸለየ ይቅር እለዋለሁ ብሎ አምላካችን ቃል ኪዳን ሰጥቷቸዋል እና በየቤታችን አንድ ጠበብ ያለች ክላስ አስተካክለን የጸሎት የሚኖረን ይገባል። በዛ ክፍል ስንጸልይ ቅዱሳኑ በተሰጣቸው ቃል ኪዳን ጸሎታችንን ያሳርጉልናል። በተለይ የመላእክት ሥራ የእኛን ልመና ወደ እግዚአብሔር የእግዚአብሔርን ምሕረት፣ ቸርነት፣ ይቅርታ ወደ ምድር ወደ ሰው ማምጣት ነውና ስራቸው ማለት ነው። እና ስዕል አስለህ ስጠኝ አለችው። የወይራ እንጨት አናጺዎች ፈልጎ በወይራ እንጨት ላይ ልዩ የሆነ ሲያዩት የሚማርክ የቅዱስ ሚካኤልን ስዕል አሰርቶ ዙሪያውን በወርቅ በዕንቁ አስጊጦ ሰጣት። እሱን ቤቷ ጸሎት ቤት አድርጋ እየጸለየች ጠዋትም ማታም እየገባች እየጸለየች ባለችበት ሰዓት ጸሎትን የማይወድ ጸሎት የሚያቃጥለው ጸሎት ሰይፍ የሆነበት ጥንተ ጠላት ማን አለ? ዲያብሎስ አለ። ዲያብሎስ ስትጸልይ ስትጸና ስትጽናና ስትበረታ ስላየ የሴት መነኩሴ መስሎ ወደ ቤቷ መጣ። አገልጋዮቹ ትንሽ ሴቶችን አስከትሎ ሰይጣን የሴት መነኩሴ መስሎ መጣና ከበሯ ላይ ሆኖ እንዳይገባ ቅዱስ ሚካኤል እንደሚያቃጥለው ስለሚያ ከውጭ ላይ ሆኖ አገልጋዩን የአፎምያን አገልጋይ አፎምያን እፈልጋታለሁ እና እባክሽ ጥሪልኝ አለ። ለምን መስላችሁ እንደዚህ ያለው? ጸሎቷን ሊያቋርጥ ነው። ጸሎቷን አቋርጣ እንድትወጣለን እዚህ ላይ የምናስተውለው ነገር እየጸለይን እያለ አንድ እናት እንደሌላ ነገር መጣለች። ጸሎት ማለት አለች የጠፋ ዕቃ የሚገኝበት ነው አለች። ጠፍቷችሁ ፈልጋችሁ
ፈልጋችሁ ያጣችሁት ዕቃ ጸሎት ጀምራችሁ 1-2 መስመር እንዳላችሁ የት ጋር እንዳለ ትዝ ይላችኋል። ለምን አቋርጣችሁ ሄዳችሁ እንድታነሱት ማለት ነው። የተረሳ ዕቃ የሚገኘው ትዝ ይላችኋል። ወይም ደግሞ እደውልለታለሁ ያልሽው ትዝ ይልሽ ሳልደውልለት በሽ እንድትደውይ የሆነ ነገር አውቆ ትዝ ይላል። ለምን መስራት ነው? ጸሎታችን ለማቋረጥ ነው። ከተቋረጠ እሱ መግቢያ ቀዳዳ ያገኘ ጠላት ዲያብሎስ ማለት ነው። ያን ጊዜ ግን ቀጥ ብለን አማቱን ጸሎታችንን ጨርሰን ካስታወስነው በኋላ የምንፈልገው ነገር ማድረግ ነው እና ጥሪልኝ ያለው አቋርጣ እንድትወጣ ነው። እሱ ከዛ ጸሎቷ ማቋረጥ ነው የፈለገው ዲያብሎስ ማለት ነው። የሴት መነኩሴ መስሎ መጥቶ ከዛ ሂዳ አገልጋይዋ የሆኑ መሃዮች መበለቶች ውጭ ላይ ይፈልጉሻል፣ በተለይ አንዷ ትልቅ እናት ነች አለቻት። ከዛ ግቡ በያቸው አብረን እንጸልይ አለች። ግቡ በያቸው አብረን እንጸልይ ስትል ሂዳ ግቡ አብረን እንጸልይ፣ የቅዱስ ሚካኤል ስዕልም አለ በሰው ፊት አብረን እንጸልይ ስትላቸው ምን አለ? አይ እኛ ጸሎታችን ጨርሰን ነው የመጣን። ምክንያት እንዲህ ነው የሚያመጣው ዲያብሎስ። እኔ እንዲህ አድርጋለሁ ብሎ ዘብ ይወስድ እኛ ጸልይ ነው የመጣናል። ጸሎት እንኳን ሊጸልይ ስሙ ሲጠራ በአካባቢ አይደርስ። መጨረሻውን እነግራቸዋለሁ እና ከዛም በኋላ ካልገቡስ አልፈልግም አልወጣም አቋርጬ ስትላቸው ከዛ በኋላ ወዲያው ተቀየረና ይላል ፊቱ የሚያስፈራ ጥቁር ሆነ። ካፉ የሚወጣው ሽታ ደግሞ የሚከረፋ ሆነ እና አሁን ቅዱስ ሚካኤልን ይዘሽ ነው ድል ያደረግሽ ያሸነፍሽ። ከ10 ወር በኋላ ተመልሼ ሰኔ 12 ቀን እመጣለሁ አለ። ለምን አለ? ቅዱስ ሚካኤል በዓሉ በሚከበርበት ቦታ ይሄዳል። ያን ጊዜ ስለሚሄድ ብቻሽን አገኝሻለሁ እና እንተያያለን አለ። ቅዱስ ሚካኤል በሚከበርበት ቦታ ይሄዳል አይደል? ይሄዳል ቅዱስ ሚካኤል በሚከበርበት ቦታ ይሄዳል ቅዱስ ሚካኤል መልስልኝ። ይሄዳል አይደል? ይሄዳል። እሺ ሲሄድ ግን አንተ መጠበቅን ያቆማል? አያቆምም። ለምን? ከሄደ አሁን አንድ ኮሎምቦስ ከዚህ የለም ደይተን ኮሎምቦስ የለም። ለምን? መንፈስ ነው፣ እስትንፋስ ነው። እስትንፋስ ነው። አንደኛ መልአክ ማለት የእግዚአብሔር መልእክተኛ ማለት ነው። የእግዚአብሔር እስትንፋስ ማለት ስለሆኑ መላእክት በዚህ ቦታ አሉ፣ በዚህ ቦታ የሉም ልንላቸው አንችልም። የእግዚአብሔር እስትንፋሶች ስለሆኑ መልእክተኞች ስለሆኑ እሱ ግን ምን አለ? በስንፍና ነው ይሄዳል። ያን ጊዜ እመጣለሁ እንተያያለን ብሎ ዝቶባት ሄደ። ከሄደ በኋላ ልክ ደቂቃዋን ሳያሳልፍ ሰዓቷን ሳያሳልፍ ሰኔ 12 ባለበት ሰዓት ባለበት ደቂቃ መጣ። እኛ ምንሆን ቀጠሯችን ደረሳለን አይደል? ቀጠሮ ይዘን እኮ ደረሳለን። እንደውላለን ሳንደውል እንቀራለን። እንመጣለን ሳንመጣ ነው የምንቀረው። እንሄዳለን ብለን ሳንሄድ ነው የምንቀረው። እንረሳዋለን። ሰይጣን ግን አይረሳም። ትጋቱ እኛን ከእግዚአብሔር ለማራቅ እኛን ወደ መቅሰፍት ወደ መጥፎ ስራ ለመውሰድ እንቅልፍ የለውም ወገኖች። እኛ ግን በእንቅልፍ ብዙ በረከት ያልፈናል፣ በመርሳት ብዙ ቻንስ ያልፈናል። ስለዚህ ከሰይጣን ይላሉ ክፋቱን ሳይሆን ትጋቱን ልንማር ይገባል ይላሉ። ትጋቱ ምክንያቱም እንቅልፍ የለውም። ሰዎችን ለማሰናከል ድል ለማድረግ ምንም 24 ሰዓት ዝናብ አይከለክለው፣ ፀሐይ አይከለክለው፣ ፀሐይ አያቃጥለው፣ ጨለማ አይገድለው፣ ጋራ ሸንተር አይከለክለው፣ በማንኛውም ሰዓት መሄድ ይችላል። ስለዚህ በዚያ ሰዓት መጣና አሁን ደግሞ ሲመጣ ወንድ መነኩሴ መስሎ በፊት የሴት መነኩሴ መስሎ ነበር ይመጣ። አሁን በድጋሚ ሲመጣ ግን የወንድ መነኩሴ መስሎ እኔ እንዳደረኩት አክሊል አድርጎ መስቀል የሌለው ደግሞ በትር ይዞ ለማሳሳት። አሁን አባቶቻችን መነኩሴታቸው ከሆነ ወይም የመላእክት ስዕል ስታየው ምን ይዛሉ? ከላይ ምን አለ? መስቀል አለ አይደል? ትክክለኛ መላእክት ስዕል ከሆነ መስቀል አለ። እሱ ግን በትር ይዟል፣ መስቀል ግን የለውም።
እንደዚያ ብሎ መጣና ሰላም እንባላል የጀመራት ማለት ነው። አንቺ በጣም ጸሎተኛ፣ ጸዋኒ፣ ትጉህ፣ ርኅሩህ፣ ለድሃ የምትራሪ ለድሃ የምታዝኝ መሆኑን ሰምቻለሁ። ከልክ በላይ ትጾሚያለሽ፣ ከልክ በላይ ትሰግጃለሽ፣ ከልክ በላይ ትመጸውቻለሽ፣ ገንዘብሽ ትሰጫለሽ። እኔ ግን የመጣሁት አዝኜልሽ ነው አለ። ትዳር አጋርሽ በሕይወት የለም። ስለዚህ ገንዘብሽን ሰጥተሽ ጨርሰሽ ነገ ብትታመኒ ነገ ነገር ብትሆኚ ምን ልትሆኚ ልመክርሽ ነው የመጣሁ አለ። የሚያዝን መስሎ የሰጠ ሰው ምዕመናን አንድ ቀን ጎሎበት አያውቅም። የመጸወተ ሰው አንድ ቀን አጥቶ አያውቅም። እንደውም በአባባላችን ወድ ሲኖር ምን አለ ነው የሚባለው? ወድ ሲኖር ገቢ ያለ ይባላል። ገቢ የለ። ስለዚህ እንዲህ ብሎ አለና ምን አለ እና ገንዘብሽንም እየሰጠሽ ልትደይ ስለሆነ ጾም ጸሎቱ ከልክ በላይ ሆኖ ሰውነት እየተጎዳ ስለሆነ እንዳትጎጅ ልመክርሽ ነው የመጣው። ከዛም ደግሞ በዘመኑ የሚኖረው ንጉሥ አኖሬዎን ሚስቱ ሙታበታለችና እሱን አግብተሽ ሀብታም ነው ንግሥት ሆነሽ እንድትኖር ይፈልጋለሁ አለ። ባል የሌላት ሴት መልህቅ የሌላት መርከብ አንድ ናት አላት። መልህቅ የሌላት መርከብ መስመጥ ነው። ባል የሌላት ሴት ደግሞ በተለይ በገጠሩ በግንቦት በሰኔ ሁሉም ለዘር ሲወጣ ሴት በሬ ጥርድ አትዘራ፣ መዝራት አትችልም። ብትለምንም እኔ ራሴን ልዘራ ነው እያላት ጎመን ጎመን ለቅጠል እህል ለዘር የሚላት አታገኝም። አዎ ቢያንስ በዕለቱ የሚሆን ጎመን ልዝራልሽ ይላት አታገኝም። በዛን ጊዜ በጣም ብቸኝነቷ መሆኗን የምታውቀው ገበሬው 24 ሰዓት ለዓመት የሚሆነውን ቀለብ ለመዝራት ሲወጣ ሲወድ እሷ ግን የሚዘራላት የሚኮተኩትላት የሚያጥርላት ስለምታጣ ያን ጊዜ ብቸኛ መሆኗን ታውቀዋለች። ስለዚህ ባል የሌላት ሴትም እንደዚሁ መከራዋ የጸና ነው የሚሆነው። ብቻሽን ሆነሽ ይህን ዓለም አትገፊውም ማለት። ስለዚህ ያን ንጉሥ አግቢና ንግሥት ሆነሽ ኖሪ አለ። አንተ አለችው እውነተኛ የእግዚአብሔር ሰው ከሆንክ አለችው። ሰው ቢያገባ እጅግ መልካም ነው። ግን ሳያገቡስ እግዚአብሔርን እያገለገሉ እንደ ራሴ ሆኖ የእግዚአብሔር ሙሽራ ሆኖ መኖር አይቻልም? እንዴት ነው አንተ ከጋብቻ ውጭ መኖር አይቻልም ብለህ ተስፋ የምታስቆርጠኝ አለች ብላ ጠቀሰችለት። እንኳን እኛ በሰው አርአያና አምሳል የተፈጠርነው ክቡር የተባለ የሰው ልጅ ቀርቶ ርግቦች እንኳን አለ ርግብ አለ አንዲት ሴት እንስት ርግብ ባሏ ከሞተባት በኋላ ምላሷን በጥፍሯ ተሰነጥቀዋለች። ለምን? ይሄ ምልክት ባሌ ሞቷል ማለት ነው። ከዛ ማንም ወንድ ርግብ አይጠጋትም። ስለዚህ የሰው ልጅማ ከርግብ አይበልጥም ወይ? እንደዚህ የምትለው ከየት አግኝተኸው ነው ብላ ይህን ስትከራከርበት ማለት ነው። ባለፈስ አሁን ልታገኛት ብሎ ዘሎ በቃ መገላገል አለብኛልና አነቃት። ዘሎ ሲያንቃት እሷ ግን የምትማጸንበት የማን ስዕል ነበረ? የማን ስዕል ነበረ? የቅዱስ ሚካኤል ስዕል ነበረና ቅዱስ ሚካኤል ፈጥነ ድረስልኝ አለች። ስትጮህ ያን ጊዜ ቅዱስ ሚካኤል ፈጥኖ ደረሰና ያንን ሰይጣን ከእሱ አስለቅቆ ተረግቶ መቀጥቀጥ ጀመረ። ጠላታችን ከእግራችን ስር አምላካችን ይጣልልን። ሁልጊዜ ስንጠራው ቅዱስ ሚካኤል ቅዱሳን መላእክት ፈጥነው እንዲመጡልን የአምላካችን ፈቃድ ይሁን። ቃሉንም ስሙ ነው የተባለው። ቃሉንም ስሙ